የጸሎቶቻችን ስታይሎች በጣም የሚገርሙ ናቸው። ብዙ ጊዜ እንደው ይሄ ነገር ይታሰር እሰረው እግዚአብሔር ወይ ይሄ ነገር ደግሞ ይፈታ፣ ይሄ ነገር ይሁን፣ እንዲህ አድርግ፣ እንደዛ አድርግ፣ ይሄን ከልክል፣ ይሄን ደግሞ ልቀቅ እያልን ብዙ ጊዜ እናወራለን። ግን ማቴዎስ 18 ቁጥር ማለት የምዕራፍ 18 ቁጥር 18 ላይ ምን የሚል አነበብኩኝ? በምድር የምትፈቱት ሁሉ እውነት እውነት እላችኋለሁ ብሎ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል፣ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል። እንግዲህ ቀድሞ የሚያስረውም ሆነ ቀድሞ የሚፈታው ሰው ነው ማለት ነው። እኛ ግን በተቃራኒው እግዚአብሔር አስቀድሞ እንዲፈታ፣ እግዚአብሔር አስቀድሞ እንዲያስር እንፈልጋለን። አሁን የሚፈታም ነገር የለም፣ የሚታሰርም ነገር የለም። በእግዚአብሔር ዘንድ የሚፈታውን ፈቷል፣ የሚታሰረውን አስሯል። መታሰር የሚገባው ክፉ ነገር ሁሉ ታስሯል። እንደ እግዚአብሔር አቋም ከሆነ በመስቀል ላይ ተፈጽሟል። ምንም አዲስ የሚፈጸም ነገር የለም፣ ተፈጽሞ አልቋል። ስለዚህ ማሰር የሚገባንን እኛ እንሰር፣ ያ እንዲታሰር የምንፈለገው ነገር ይታሰራል ወይ ደግሞ በህይወታችን ይገለጣል። ጉስቁልና ነው እንዲታሰር የፈለግነው? ጦርነት ነው እንዲታሰር የፈለግነው? እስቲ እኛ እንሰረው። እኛ ጋ ነው መታሰር ያለበት፣ እግዚአብሔር ጋር አይደለም። እግዚአብሔር ኦልሬዲ አስሮታል። ያ ነገር በህይወታችን እንዲገለጥ እኛ መፍቀድ አለብን። በምድር እሰሩ ያለው እንግዲህ ፍቀዱ ማለቱ ነው። በምድርስ እንዲፈታ የምንፈልገው ነገር አለ ወይ? ሰላም እንዲፈታ እንፈልጋለን። ብልጽግና እንዲፈታ እንፈልጋለን። ብልጽግና እንዲታይ፣ ሰላም እንዲታይ፣ አገሪቷን ሁሉ እንዲወርስ፣ መልካም ነገሮች ምድሪቷን እንዲወርስ እንፈልጋለን። እሱን እንፍታ። በእግዚአብሔር ዘንድ እንደ እግዚአብሔር አቋም ከሆነ ተፈጽሞ ብሎ ዘግቶታል። ከዚህ በኋላ የሚፈታው ነገር የለም። ስለዚህ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናሉ እኮ ያለው እንደው ገና የመፍታት ስራ ይሄን ሰሞን ጀምራለሁ ማለቱ አለ። እኔ ፈቃደኛ ነኝ፣ በቃ እኔ ምንም ልከለክለው አልችልም። ሰው ካሰረው ታስሯል፣ ሰው ከፈታው ተፈቷል። እንዲሁ አይኖቻችንን እንግለጥ። እግዚአብሔር ከዛ እናንተ ፍቱ ይለናል፣ እኛ ደግሞ ከዚህ እግዚአብሔርን ፍታ እንለዋለን። ምንድን ነው ነገሩ? ማንን እንመን? እንደኔ አቋም ከሆነ እግዚአብሔርን ብናምን ይሻላል። እሱ ፍቱ ያለውን እኛ ቀድመን እንፍታ እንጂ ሰሩ ብሏል ብናስር ጥሩ አይመስላችሁ? እሱን ፍታ ብለን ከልክ የጎደለ ነገር ያለ ይመስል እሱ ጋር የጎደለ ነገር ያለ እሱ ያጎደለው ነገር ያለ ይመስል እሱ ስራውን በአግባቡ እንዳልሰራ ነገር እሱን ጭቅጨቃ። አሁን ጸሎቶቻችን የጭቅጨቃ ጸሎቶች ናቸው። በቃ ጌታ ሆይ ይሄ ነገር ይሁን፣ እንዲያድርግ፣ እንደዛ አድርግ። እሱ ደግሞ እባካችሁ ፍቱ፣ የሚፈታውን ነገር ሰላም በምድራችሁ እንዲፈጥ ሰላምን ፍቱት። ጦርነት እንዲታሰር ትፈልጋላችሁ? እናንተው ሰሩት። እሱ ኦልሬዲ አስሮታላ። ግን ያ ነገር በእኛ የሚገለጠው እኛ ስንፈቅድ ነው። እኛ ፈቀድን ማለት እኛ አሰርን ማለት ነው፣ ወይም ደግሞ እኛ ፈታን ማለት ነው። ስለዚህ አይኖቻችንን ነክፈት። እሱ በምድር ያሰራችሁትን ያለው ለካ ምድር ላይ ነው ጨዋታው ያለው። ስልጣኑን ለእኛ ሰጥቷል። ገዢዎች ነን። በምድር የሚሆነው ነገር ወሳኞቹ እኛ ነን። አይኖቻችንን እንክፈት። ወደ ላይ ዝም ብለን ጭቅጨቃችንን እናቁምና የራሳችንን ኃላፊነት እንወጣ። እስከ መቼ ዝም ብለን ጉንጭ ማልፋት ስራ ውስጥ በዘመናችን እንጨርሳለን? አይኖቻችንን እንክፈት እላለሁ።